ይስጥልኝ። በሰሜን ወሎ ዞን በዋጫ ወረዳ ልዩ ስሟ ዋና በምትባል ቦታ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ከፍተኛ አመራር እና አባላት የነበሩት አንደኛ አርበኛ ደምስ ይመር፣ ሁለተኛ አርበኛ ኮራ ደርቤ፣ ሶስተኛ አርበኛ ጌታቸው አሻግሬ ሰኔ 5 ቀን 2017 ዓ.ም እስከ አፍንጫው ከታጠቀ ያገዛዙ ጥምር ጦር ገጥመው በጀግንነት ሲዋጉና ሲያዋጉ ከዋሉ በኋላ በጠላት ላይ ከባድ ኪሳራ አድርሰው የህይወት መስዋዕትነት ከፍለው በክብር አልፈዋል። በዚህ አውደ ውጊያ እና ውጤቱ 3 ነገሮች ይኖራል። በመጀመሪያ ጠላት ላይ የደረሰው ጉዳት አለ። ለጊዜው በጠላት በኩል የቆሰሉትና የሞቱት ቁጥር በትክክል አይታወቅም። በርካታ እንደነበሩና ጠላት ቢያንስ በ3 አምቡላንሶች ጭኖ ለማሸሽ ቢሞክርም ሁሉንም መቀመጥ አልቻለ። የአካባቢው ህዝብ ያው ምስክር ሆኗል። በፋኖ በኩልና በአገዛዙ በኩል የደረሰው ጉዳት ፈጽሞ የሚመጣጠን አልነበረም። አገዛዙ በአንድ ውጊያ እንደዚህ አይነት ጉዳት እያስተናገደ ሊቀጥል የሚችልበት ሁኔታ የለም። ፋኖ በአሁኑ ጊዜ ስትራቴጂካዊ መደላደል እየፈጠረ ይገኛል። የተሰዉት አርበኞቻችን ወኔ ጋር ተደማምረው አሸናፊነቱ አይቀሬ ነው። ሁለተኛ አገዛዙ ሳይቀብራቸው ፈርጥጦ የሸሸውን የወታደሮችን አስከሬን የአካባቢው ህዝብ ሃይማኖታዊና ባህላዊ ስነስርዓቶችን በጠበቀ መልኩ ቀብሯቸዋል። ይህ በመሆኑ ፋኖ ምንም አይነት ተቃውሞ አላቀረበም። ይህ የማረጋግጠው ነገር ቢኖር የአማራ የህልውና ትግል ምን ያህል ከጥላቻና ከቂም የጸዳ መሆኑንና ይህ ትግል ለአማራ ብቻ ሳይሆን ለኢትዮጵያ ብሩህ ተስፋ ያዘለ መሆኑን ነው። የዚህ ትግል አካል መሆን መታደል ነው። በሶስተኝነት የማነሳው የአማራ ፋኖ ህዝባዊ ድርጅት ሰኔ 6 2017 ዓ.ም ሰማዕቶቹን አስመልክቶ ባወጣው መግለጫ ያለውን ነው። እንዲህ ብሏል። የእነዚህ ውድ አርበኞች መስዋዕትነት የተነሳለትን የህልውና ትግል ይበልጥ አጠናክረን እንድንቀጥል የትግል ስንቅና አደራ ይሆነናል። የአማራ ህዝብ የህልውና ትግሉን በፋኖ አደረጃጀት በባዶ እጁ አስጀምሮ አሁን ያለበት ከፍታ ላይ ያደረሰው በርካታ ጠመዝማዛ መንገዶችን እያለፈ ነው። በዚህ ጉዞው ከውጭ ብቻ ሳይሆን ከውስጥም በእሳት እየተፈተነ አያሌ የህይወት መስዋዕትነት እየከፈለ ነው። ይህ ሁሉ የመጨረሻውን የነጻነት ፍሬ ይበልጥ የሚያጣፍጠው እንጂ አገዛዙ እንደሚመኘው ትግሉን ወደኋላ የሚጎትተው አይደለም። ፋኖ ህዝብ ነውና ማንም ሊያሸንፈው ስለማይችል ትግላችን ከመቼውም ጊዜ በላይ ተጠናክሮ ይቀጥላል። ለድልም ይበቃል። አሁን እውነት ነው። ትግሉ ተጠናክሮ ይቀጥላል። ለድልም ይበቃል። ቸርነቱና መሐሪነቱ የማያልቅበት ፈጣሪያችን የሰማዕታቱን የአርበኛ ደምስ ይመር፣ የአርበኛ ኮራ ደርቤ እና የአርበኛ ጌታቸው አሻግሬ ነፍስን በአጸደ ገነት ያኖርልን፣ እንዲሁም ወዳጅ ዘመዶችን ያጽናናልን። ክብር ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ።